አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ቅድም ልበለው ወይስ ማታ ትላንት ልበለው በለቀቁት ቪዲዮ ላይ ስለማህፀን በእርግጥ ሰው እንዳለ አውቃለሁ። እንደዚህ አይነት ነገር የሚያጋጥመው ሰው እንደሚኖር አውቃለሁ። ቢኮዝ ግን ሰው አውጥቶ ለመናገር በጣም ይከብደዋል። በነገራችን ላይ ኮመንታችሁን እንዳየው ነው ተነስቼ ቪዲዮ ለስራ የተገደድኩትኝ ማለት ነው። ብዙ ጊዜ ቶሎ ቲክቶክ አልገባም። ታይብ ሹፉ እንቅልፍ ፊቴ ራሱ አባባ። ለማንኛውም ዋናው መፍትሄው እንዴት ነው እንዴት ጀመረሽ ብላችሁ የተናገራችሁ ሰዎች አላችሁ። ስሙንም ደግሞ በአማርኛ የነገራችሁን ሰዎች ወደ አረብኛ ስተረጉመው ሌላ አይነት ነው ትርጉም ያመጣልኝ ማለት ነው። በአረብኛ ደግሞ አንድ ልጅ ጽፈሻል። እሱን ስክሪንሾት አድርጌ ይዤዋለሁ። የምሬን ነው። የሚያሳፍር ነገር አይደለም። የምር የሚያሳፍር ነገር አይደለም። ይህ ቪዲዮ ሊረዝምባችሁ ይችላል። ሀባይ የሚጠቅማችሁ ነገር እኔ በቲክቶክም አልጠቀምም በዩቱብም አልጠቀምም። የምሬን ነው። የሆነ ነገር ይጠቅማችኋል የተባላችሁት ነገር ዩቱብ ላይ ሄዳችሁ እዩት ከተባላችሁ ሂዱ። እኔ የሆነ ነገር እንደተከሰተብኝ ምን አደርጋለሁ? ሰርች አደርጋለሁ። ሰርች አድርጌ ነው በቃ ብዙ ጊዜ ይፈልጋል። ሰርች አድርጋችሁ ስትፈልጉ ምናምን ነገር ብዙ ጊዜ ይፈጃል ማለት ነው። ሰው አትሰላችሁ። እኔ ቲክቶክም ላይ ዩቱብም ላይ ተጠቃሚ አይደለሁም። እንደዚህ የሚያስጠቅመኝ ነገር የለም። ጠይብ እንዴት ጀመረኝ? ረመዳን አካባቢ ነው የጀመረኝ። ረመዳን ሳምንት ሊወጣ ሳምንት ሲቀረው ነው የጀመረኝ። ረመዳን ስሰራ ረመዳን የሰራሁበት ቤት አይ ቲንክ በፊትም አለብኝ የሆድ ድርቀት መጀመሪያም አለብኝ። ግን ከዛ በፊት ግን እንደዚህ አልባሰብኝም ነበር። ከዛ ረመዳን የሰራሁበት ቤት ምግብ የለውም። በቃ ምን ምግብ የለም። 24 ሰዓት ምግብ የለም ማለት ትችላላችሁ። ሽንት ምንድነው ውሃ ብቻ ነው ጠጥቼ እየጾምኩ የነበረውና አንድ ወር ሙሉ ሽንት ቤት አልተጠቀምኩም ስላችሁ ሰገራ አልተጠቀምኩም። ሄጄ ሽንቴን ሸንቼ ብቻ ነው መውጣው፣ ሌላ ነገር የለም። ከዛ እኔ ፎከስ አላደረኩም ይሄ ላይ ማለት ነው። እዚህ ላይ ፎከስ አላደረኩም እና በቃ ስራውን ትቼ እንዳልወጣ መውጣት አልፈልግም። እንደምንም ብዬ ረመዳንን ጨርሼ መውጣት አለብኝ። ታየው ረመዳንን ጨርሼ መውጣት ስላለብኝ እንደምንም ብዬ ምግብ የለውም እንዳልኳቸው የምግብ እጥረት አለው። ከዛ ምግብ ማነው ረመዳን ጨርሼ ወደ ቤት መጥቼ አላሰብኩትም። አሁን ይሄ ነገር ጭራሽ ከሰበል ብዬ አላሰብኩትም። መጣሁኝና በመጣሁ በሳምንት አካባቢ መሰለኝ ምን ይፈጠራል? መጀመሪያ ነገር የሆነ ፈሳሽ ይፈጠራል ማለት ፈሳሽ ይበዛል ማለት ነው። በቃ ፈሳሽ ቶሎ ነገር የመውረድ ባህሪ ያለው ልክ ፔሪድ መጣ እንደ ምናምን ብላችሁ ነው የምትደናግጡት። አይሚን እንደዚህ አይነት ስሜት አለው። አያስደነግጥም፣ አያስፈራም፣ አያሳፍርም። ሀዋይ ይሄ የጤና ጉዳይ ነው ማለት ያኔ እኛ ሴቶቹ ብዙ ነገር ያጋጥሙናል። እቃ በማንሳት ሊሆን ይችላል። እንደዚሁ የሆድ ድርቀት መጀመሪያ ይከሰትና የሆድ ድርቀቱ ደግሞ ሰገራ ባልተቀመጥን ሰዓት ባልተቀመጥን ቁጥር ችግር ይመጣል። ሹፍ ሰገራ በመድረቅ ብቻ አይደለም። አሁን ሽንት ቤት ቁጭ ብላችሁ ለብዙ ሰዓት የምታሙጡ ልጆች ካላችሁ እሱ በጣም ችግር ነው። ያኔ ችግር ያመጣል ማለት ነው። በቃ ይሄ ነበር የተከሰተው። እኔ በጣም እቆያለሁ ማለት ይችላል። አማም ሽንት ቤት ተቀመጥኩ። ለምን ስለደረቀ ድርቀት ስለተከሰተ ቶሎ አይወጣልኝም ማለት ያኔ አባይ ሶሪ ብያለሁ። በፍጥጥም ይመጥችላችኋለሁ። ከዛ እንዳልኳችሁ ይሄ ነው የተገብታችሁት። እኔ አገባኝ የጤና ጉዳይ ነው። ከዛ በቃ እኔ ፎከስ አላደረኩም። በቃ የሆነ ፈሳሽ መብዛት ጀመረ። እኔ ልክ አንዳንዴ እንዳልኳችሁ ፔሪድ መጣ አይነት ነገር ትላላችሁ ማለት ነው። ቶሎ የመፍሰስ ባህሪ ያለው ፔሪድ ማለት ለምን ማህፀናችን ከመውረዱ በፊት ፈሳሽ ይበዛል። ከዛ ጤነኛ እንዳልሆነ ጠርጥሬ ያለው ፈሳሹ ራሱ ማለት ነው። ግን የዚህ ነው ብዬ አላሰብኩትም። ዝም ለበቂ ዋላለ የሆነ ነገር እያሰብኩ ነው። ከዛ በሳምንቱ ነው መሰለኝ ሽንት ቤት ሄድኩኝ። ሰገራ አይነት መጣብኝና ማለት ነው ሄድኩኝና ተጠቅሜ ስወጣ ጨርሼ ምናምን ነገር ወጥቼ ከወጣው በኋላ የሆነ ወደ ታች እንዲህ የሚገፋኝ ነገር የሆነ ድንግጥ ስላላችሁ ሲገፋችሁ ማለት ነው የሆነ ያስደነግጣችኋል። ከዛ ድንግጥ ነው ያልኩት ምንድን ነው ብዬ አሁንም ሽንት ቤትም ለመሄድ ፈራሁ። ከዛ አሁንም ሄጄ ምን አደረኩኝ? እግሮች እንደዚህ ጭምቅ አድርጌ ሄጄ ቁጭ ነው ያልኩት ቶሎ ማለት ነው። ያስደነግጣል እንዳልኳችሁ ፊት የራሱ ወጣል በእንቅልፌ አሁን የተነሳው። ከዛ ሄጄ ቁጭ ነው ያልኩት። እንዲህ አንቀጠቀጠኝ። ለመነሳትም ፈራው። ሽንት ቤት መልሼ ለመግባት ፈራው። በቃ ተንቀጠቀጥኩ በጣም። ከዛ ስነሳ የለም እና አሁንም ሽንት ቤት አልገባም ብዬ ሄጄ ቁጭ አልኩኝ። ውሃ ነገር ጠጣሁኝና መልሼ አልገባም ሽንት ቤት። ዳግም ሽንት ይመጣ እንደገና ሄጄ ስጠቀም አሁንም አለ ከዛ ሄጄ ሸንታችሁ ከወጣችሁ በኋላ ነው ስሜቱ የምታውቁት። ያኔ ስሜቱ በቃ ወደታችሁ እንደ መውለቅ ይላል፣ እንደ መውጣት ይላል፣ እንደ ይገፋችኋል። ግን ድንቅጥ ያሳደርጋችኋል። የሆነ እንደ ማምለጥ ማለት ነው። ሹልክ ብሎ የሚወጣ ነው የሚመስላችሁ። ከዛ ድንቅጥ ብዬ
እግሬን እንደዚህ ጭምቅ አድርጌ እግሬን ሁለቱን እግሮቼ ጭምቅ አድርጌ ሄጄ ቁጭ እላለሁ። ከዛ እንቅጥቃጤውን አትጠይቁኝ፣ በጣም ነው የሚያንቀጠቅጠው። በቃ ምንድን ነው በአረብኛ የሚባለው ሙስተሽፋ ለመሄድ ማለት ነው። ሄጄ እንደገና ስ ምንድን ነው በአረብኛ የሚባለው ምናምን ነገር አልኩኝ። ይኸውልሽ የሚከሰተው በሆድ ድርቀት ነው መጀመሪያ ማለት ነው። አንድም በእርጅና ይባላል፣ ሁለትም በምጥ አምጦ አንድ ሴት ልጅ አምጣ ስትወልድ በዛ ይከሰታል ይባላል። ሁለትም ደግሞ በሆድ ድርቀት ነው። ሆድ ድርቀት ሲከሰትባችሁ ለረጅም ሰዓት ሽንት ቤት ስንቀመጥ ስናምጥ ምናምን ነገር ያ ሞበስ ለእንትን ለመንሸራት የማህፀን መንሸራተት ወደ ኪንታሮት ምናምን ይፈጠራል ተባለ። በቃ በሁለተኛው ቀን ሳየው አልተወኝም። በሶስተኛው ቀን ሳየው እየተወኝ አይደለም አለ መቆም ራሱ አልችልም። ማድ ቤት ገብቼ ቆሜ ሻይ አፍልቼ ነው ራሱ እስክጨርስ ድረስ አልቻልኩም ማለት እንትን አለኝ። ትንሽ መቆም ራሱ አልቻልኩም። ለኔ እያንቀጠቀጠኝ ነው፣ ወደ ታችም እየገፋኝ ነው። ልክ እንደ መውለቅ ይላል። ወላሂ ያስደነግጣችኋል ሲከሰት ማለት ነው። ልክ እንደ መውለቅ የሆነ ነገር አመለጠኝ አይነት ነገር ትላላችሁ። ወላሂ አውዝ ቢላ በጣም ነው የሚያስደነግጠው። ይሄ ነገር እንዳይደርሰባችሁ ግን ተጠንቀቁ። ከዛ ምን ነበር እንዳልኳችሁ በሶስት ነገር በአራት ነገር የሚከሰተው፣ አንድ በሆድ ድርቀት ምክንያት፣ ሁለተኛ ደግሞ አሁን ሆድ ድርቀት ለረጅም ጊዜ ማማጥ ነው የሚባለው። የሆድ ድርቀት ያኖሩባቸውም ማያምጡ ሰዎች አሉ። ግን ለረጅም ጊዜ ስናምጥ ነው እንትን የሚለን ማለት ነው። እና ከዛ ምን ተፈጠረ? አንድ ቀን አልተወኝም፣ 3 ቀን፣ 2 ቀን፣ 3 ቀን አልተወኝም፣ 4 ቀን አልተወኝም። ከዛ ሰርች አድርጌ ገባው። ሰርች አድርጌ መፈለግ ጀመርኩኝ። መንስኤው ምንድን ነው፣ መፍትሄው ምንድን ነው የሚለውን ነገር ማለት ነው። እና የእያንዳንዱን ነገር ነው ያገኘሁት። ልክ እንዳገኘሁት በራሴ ላይ ክትትል ጀመርኩኝ ማለት ነው። አንደኛ ስፖርት አለው፣ የራሱ የቻለ ስፖርት አለው። ወደ ግድግዳ አለች ማለት ልክ እንደ ፎቶ ላይ እንዳያችሁ ማለት ነው። እንትን አለ ማህፀኑን አምቆ የሚይዝ እንደ አጥንት ሆኖ ግድግዳ አለው። እሱን የሚያጠብቅ ስፖርት አለው። ስፖርት ይሰራል። እሱ የሚያጠብቅ ስፖርት ይሰራል። አንድ በለው። ሁለተኛ ደግሞ ምግብ ነው። አንጀታችሁን የሚያለሰልስ ምግብ ነው የሚበላው ምን በላው። ሁለተኛ ደግሞ አንጀታችን የሚያጥብ ነገር አለ። እሱንም አሳያችኋለሁ። ሶስተኛ ደግሞ ውሃ መጠጣት ነው። አራተኛ ደግሞ ተልባ ነው። ሌላ ምንድን ነው? ቡልቄ። እነዚህ 4 ነገሮችን የተጠቀምኩት እና ሰላጣ 4 ነገሮችን ተጠቅሜ ከዛ ሹፍ መጀመሪያ ፈሳሽ በዛብኝ ነበር ብያቸዋለሁ። ልክ ይሄንን ትሪትመንት ስጀምር መጀመሪያ የቀነሰው ፈሳሹ ነው። ፈሳሹ መውረዱ ቀነሰ። ከዛ እየቀነሰ ሲመጣ ማህፀኔን የሚገፋኝ የነበረው እየቀነሰ መጣ ማለት ነው። ሹፍ ሽሎ ቪዲዮ ሊቋረጥ ነው።